እንዴት ሊሆን ይችላል እያሉ ቅዱስ ጳውሎስን ሲያዩት ይፈሩት ነበረ። ቅዱስ ጳውሎስ ግን የክርስቶስ ወዳጅ ሆኗል። የማን ወዳጅ ሆኗል? አቤት! የክርስቶስ ወዳጅ ሆነ። ልብ በሉ። ቅዱስ ጳውሎስ ብርሃነ አሕዛብ የአሕዛብ ብርሃን ሆነ። እነ ቅዱስ ጴጥሮስ የዓለም ብርሃን ነው የተባለው። ቅዱስ ጳውሎስ ደግሞ የአሕዛብ ብርሃን ተብሎ 14 መልእክቶችን ጽፏል። ስንት ጽፏል አልኳቸው? አቤት! 10ሩ ለከተማው ወይም ለቤተ ክርስቲያን፣ 4ቱ ደግሞ ለግለሰቦች ለጢሞቴዎስ 2፣ ለፊልሞና 1፣ ለቲቶ 1። 4ቱ ለሰዎች፣ 10ሩ ደግሞ 10ሩ ለቤተ ክርስቲያን ተብሎ ተጻፈ። ያሳዳጅ የነበረው በአፍም በመጻፍም ሌሊት ግብረ መርፌ እየሰራ ዳውቻ እየሰራ ከምዕመናን 5 ሳይቀበል እንቅልፍ በማጣት በጾም በጸሎት ተወስኖ ገንዘብ ሳይጠይቅ እንዲሁም እሱ እየመጸወታቸው አስተማራቸው። እያበላ አስተማራቸው፣ እያበላ ፈወሳቸው ይላል። ቅዱስ ጳውሎስ አልፎ ሲሄድ በጥላው የሚፈውስ ነበረ። የጧቱ የማታው ጥላ 70-80 ጫማ ስለሆነ አልፎ በሄደበት በሙሉ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘበጽንፈ ልብስከ ያህዩ ዱያን ጦመ ልሳን ሙስ ከመናን ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ሰናየ መልእክትን አብዝቶ የጻፈ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴው መካከል ከማይቀሩ ምንባባት መካከል አንዱ የቅዱስ ጳውሎስ መልእክት ነው። ሁልጊዜም የሚነበበው፣ ሁልጊዜም የሚተረጎመው፣ ሁልጊዜም የሚጸለየው፣ ሁልጊዜም በቅዳሴ መካከል እንደምትሰሙት ቅዱስ ሐዋርያ ጳውሎስ ሐዋርያው ቅዱስ ጳውሎስ የተለየ ነው። ሰናየ መልእክቱ ትምህርቱ የተለየ ነው። ፈዋሴ ዱያንን ይፈውሳል። ሙስ ከመይጣን እንደ ዕጣን ይሸታል። ብርሃነ ዕውራንን ያበራል። ቃለ በሃማን ዲዳዎችን ይፈውሳል እያለች ቅዱስ ጳውሎስን አምላከ ቅዱስ ጳውሎስ እያለች ጽላቱን ቅርጻ ገድሉን ጽፋ በዓሉን ታስባለች። ክርስቲያኖች ቅዱስ ጴጥሮስም 2 መልእክት ጽፏል። ስንት አልኳችሁ? አቤት! 2 መልእክት ጽፏል። የሐዋርያት አለቃ ነው። ፈጥኖ የሚናገር ነው። በሽምግልና የመጣ ነው። ብሎታል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18-19 ስናነብ እንዲህ ይላል፣ አምሮሬ ዘአንተ ለሊከ ትደንስ አቡከ። ጎልማሳ ወጣት በነበርክበት ወራት ልብስህን ራስህ ትለብሳለህ፣ ትታጠቃለህ፣ ትራመዳለህ። ወአመሰል ሕገ ባዕድ ያቀንተከ። በሸመገልክ ጊዜ ግን ሌላ ሰው ያስታጥቃል። እጅህን ትዘረጋለህ። ምንድን ትዘረጋለህ? አቤት! እንዴት አድርጎ እንደሚሞት ቅዱስ ጴጥሮስ ኢየሱስ ክርስቶስ ነግሮታል። እንዴት እንደሚሰናበት ይላል። እጅህን ትዘረጋለህ። ቅዱስ ጴጥሮስ ታውቃላችሁ፣ ዛሬ በዓለ ዕረፍቱ ነው። የቅዱስ ጳውሎስም ዕረፍቱ ነው። እምደመ ጴጥሮስ ሐዋርያ እምደመ ጳውሎስ ሐዋርያ እስከ ደመ ጴጥሮስ ወልደ ዮና። የቅዱስ ጳውሎስ ደም በሰይፍ የቅዱስ ጴጥሮስ ደም በመስቀል ጠብ ያለበት ዕለት ነው። ይህች ቤተክርስቲያን በሐዋርያት ደም የታጠረች፣ በክርስቶስ ደም የተመሰረተች፣ በሊቃውንት ስብከት እምነት የጸናች ናት። የክርስቶስ ደም መሰረቷ ነው። የሐዋርያት ደም አጥሯ ቅጥሯ ነው። እምደመ ጳውሎስ ሐዋርያ እስከ ደመ ጴጥሮስ ወልደ ዮና። የዮና ልጅ የጴጥሮስ ደም፣ የሐዋርያው የቅዱስ ጳውሎስ ደም ወርዷል። ዛሬ ዝናቡ ይወርዳል፣ የሰውም ደም ወርዷል። የአባቶቻችን የቅዱሳኑ ሐዋርያት ዛሬም የክርስቶስ ወዳጆች የምዕመናን ደም በቤተ ክርስቲያን ታውታላችሁ እንደቀጠለ ነው ማለት ነው። ስለዚህ አመወሬ አንተ ጎልማሳ በሆንክ ጊዜ ራስህ ታጠቃለህ። በሸመገልክ ጊዜ ግን ሰዎች ያስታጥቁሃል። ባዕድ ኔሮን ይሰቅልሃል ብሎታል።
ስለዚህ ሲሰቀል አንድ ነገር ተናግሯል ቅዱስ ጴጥሮስ። እንደ ፈጣሪ እንደ ጌታዬ እንደ ኢየሱስ ክርስቶስ ወደ ላይ ሳይሆን ወደ ታች አድርጓችሁ ስቀሉ ብሏል። ወደ ቤት አድርጋችኋል? አቤት ወደ ታች። ያ ብርሃን ያ ጨለማን ያበራ ያ ካንተ አልሸሽም ብሎ የተናገረው እንዘ ቃለ ሕይወት ብከ ከዋው ገሪዮ ሙለለ ዜናው ዜና ሰናይ በጎውን የምስራችን ቃል ለማዳረስ የሚፋጠኑት ቅዱስ ጴጥሮስም ቅዱስ ጳውሎስም አስተምረው ይህንን ዓለም ዙረው ከጨረሱ በኋላ ቅዱስ ጴጥሮስ ወደ ታች መስቀል ተዘጋጅቶ በሮማ አደባባይ ኔሮን ቄሳር በተባለው ንጉሥ ዘመን ወደ ታች ተሰቅሎ ቅዱስ ነፍሱን ከቅዱስ ሥጋው የለየበት ዕለት ነው። ቁልቁል ተሰቅሎ ማለት ነው። ቅዱስ ጳውሎስ ደግሞ በአጽፉ ተወናጽፎ እስከ መጨረሻው ድረስ ሲመሰክር እሱ የመንግሥተ ሰማይ በር እየታየው እነዚያ ጠላቶች ሐዋርያትን የማይወዱ ክርስቶስን የካዱት ሰይፉ እየታያቸው እንደ በለዓም አህያውን ሲነዳ የበለዓም ዓይን አህያውን ይመለከታል። የአህያይቱ ዓይን ደግሞ የእግዚአብሔርን መልአክ ታይ ነበረ። እኒህ ሐዋርያትን ሰማዕትነት ሲቀበሉ ዓይናቸው የሚያየው የሰው ዓይን ያላየውን፣ የሰው ጆሮ ያልሰማውን፣ የሰው እጅ ያልሰራውን እግዚአብሔር ለወዳጆቹ ለእነሱ ያዘጋጀውን የመንግሥተ ሰማይ በር ተከፍቶ ብርሃኑ በዙሪያቸው ያዩ ነበረ።